ሰዎች መሃል ቆመ ታውቃለህ፣ ግን ማንም እንዳላየ ተሰምቶ ያውቃል። ወይም አንድ ትልቅ ሐሳብ ኖሮ ሰዎች ምን ይሉኛል ብለህ ዝም ብለህ ቀርተህ ታውቃለህ። ብዙዎቻችን የራስ መተማመን ተወልዶ የሚመጣ ልዩ ስጦታ ነው ብለን እናምናለን። ግን አይደለም። የራስ መተማመን ልክ እንደ ጡንቻ ነው። በስፖርት እንደሚገነባ ሁሉ በልምምድ በትንሽ እርምጃዎች የሚመጣ ጥበብ ነው። እንኳን ወደ ነቁ የዩቲዩብ ቻናል በሰላም መጣችሁ። ዛሬ በማንኛውም ቦታ በኩራት እንድትቆሙ የሚረዱ 7 ቀላል መንገዶችን እናያለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም 7ኛው ነጥብ የሁሉንም ቁልፍ ይዟል። የመጀመሪያው መንገድ አለባበስህ ነው። ልብስ የሰው የወርቅ ዕቃ ነው የሚባለው በምክንያት ነው። የግድ ውድ ልብስ መልበስ አያስፈልግም፣ ግን ንጹሕ፣ የተስተካከለ፣ ለዓይን የሚስብ መሆን አለብህ። ራስህን በመስታወት ስታየው ስትወደው አእምሮህ እችላለሁ ብሎ ይጀምራል። አለባበስህ በራስህ ላይ የምታደርገው ኢንቨስትመንት ነው። ሁለተኛው ቦዲ ላንጉጅ ነው። አካልህ ከአፍህ በፊት ይናገራል። ስትቆም ቀጥ ብለህ ቁም። ስትሄድ ትከሻህን አትቆልፍ። ሰዎች ጋር ስታወራ ዓይን ለዓይን ተመልከት። ዝቅ ብለህ መሬት ማየት እኔ በራሴ አልተማመንም የሚል መልእክት ነው። ስለዚህ ቀና በል፣ ለራስህም መልእክት ነው። ሦስተኛ ትናንሽ ድሎችን ማክበር። ትልቅ ተራራ በአንድ ጊዜ አይወጣም። ትናንሽ እርምጃዎች ናቸው የሚያደርሱ። ዛሬ አልጋን አነጥፈህ 10 ደቂቃ አንብበህ ለራስህ የሰጠኸውን ቃል ስትጠብቅ አእምሮህ እኔ ያልኩትን አደርጋለሁ ብሎ ይማራል። ትናንሽ ድሎች ወደ ትልቅ ስኬት ይወስዱሃል። አራተኛ ከራስ ጋር የሚደረግ ንግግር። ከሁሉ በላይ ወሳኝ ነገር ለራስህ የምትናገረው ቃል ነው። አትችልም፣ አይሳካም የሚል ድምፅ መተማመንህን ይገድላል። ይልቅስ እሞክራለሁ፣ ባይሳካም እማራለሁ በል። ራስህን እንደ ጠላት ሳይሆን እንደ ምርጥ ጓደኛ አጽናናው። አምስተኛ ዝግጁ መሆን። ዝግጅት ፍርሃትን ይገድላል። ያልተዘጋጀ ሰው ይፈራል፣ የተዘጋጀ ግን በልበ ሙሉነት ይገባል። የምታወራውን ካወቅ፣ የምትሠራውን ካወቅ መተማመንህ በራሱ ይጨምራል። ስድስተኛ ስህተትን አለመፍራት። መውደቅ ማለት መሞከር ማለት ነው። የማይወድቅ ሰው የማይሞክር ነው። ተሳስቻለሁ፣ እንደገና ሞክራለሁ በል። ፍጹም ለመሆን አትሞክር፣ እውነተኛ ለመሆን ሞክር። ሰባተኛና የመጨረሻው ራስን አለማነጻጸር። ራስህን ከሌላ ሰው ጋር አታነጻጽር። የእያንዳንዱ ሰው ጉዞ የተለየ ነው። በሶሻል ሚዲያ የምታየው የሰዎች ስኬታቸውን ብቻ ነው፣ ድካማቸውን አታውቅም። ውድድርህ ከትላንት ራስህ ጋር ብቻ ይሁን። መተማመን በአንድ ሌሊት አይመጣም፣ ግን ዛሬ ብጀምር ይገነባል። ከነዚህ 7 ነጥቦች አንዱን ዛሬ ጀምር። ኮመንት ላይ የምትጀምረውን ጻፍ። ቻናላችን ለሁላችንም እንዲደርስ ሼር፣ ላይክ፣ ሰብስክራይብ አድርግ። ሕይወትህን በንቃት ምራ።